ስለኔ ጉዳይ አማራም ኦርቶዶክስም የሚለው አንድ ሰው ለብሔሩ ዲሞክራቲክ ከሆነ በሀገሩ ዲሞክራቲክ ከሆነ ዲሞክራሲ ድንበር የለውም፣ ሃይማኖትም ድንበር የለውም እና እኔ አማራም አልወድ ከሆነ ትግሬም አልወድም ማለት ነው። አንዱን ወደህ አንድ መጥላት የሰው ራስህን መጥላት ነው። የአሽከር ባህሪ ነው። ራሱን ወዶ ሌላን እንዲጠላ በብሔር ይሁን በሃይማኖት ይሁን በማንኛውም ይሁን ራሱን ወደደ ሌላም ጠላ። ራሱ እና ይሄ አይዶንት ነው እንዴት እንደምገልጸው አስቸጋሪ ነው። እኔ እሺ ጊዜ ብዙ ጊዜ በዚህ እንደዚህ ያላጋጣሚ ስምገልጸው አማራ ለምን ይጠላል? የአማራ ህዝብ ይጠላል ራሱ። አሁን ወደ ኢትዮጵያ እንደምታና የአማራ ህዝብ እንዴት ይጠላል? እኛም እናውቀዋለን። አንዳንድ ቦታ ከትግራይ በላይ የሚለምን የነበረ ነው። ምን ተጠቀም? ምን በደለ? ምርኮኛው ሁሉም የኢትዮጵያ ምርኮኞች ናቸው። የፋብሪካ ዕቃ የማያውቅ የአማራ ህዝብ ከግማሽ በላይ ነው። ራቁታን ሄደን እንደ ደቡብ እንጂ በትግራይና በአማራ በህዝቡ ተጠቀሙበት እንጂ ተጠቀሙበት አንዳንድ ከፍተኛ ትናንሽ መጠነኛ ማለት ነፍጠኞች ሌላውን ሊዘርፉ ስሙን አነሱበት እንጂ ምን ተጠቀመ? አልተጠቀመም። አንዳንድ ያልነቃ አማራ ግን አጼ ኃይለ ሥላሴ ራሱ ይመስለዋል። አጼ ምኒልክም ራሱ ይመስለዋል። አንዳንድ ብቃት የጎደለው ሲሆን ደግሞ አጼ ዮሐንስ የራሱ ይመስለዋል። አጼ ምኒልክ ደግሞ ባዕዳ ይመስለዋል። ስርዓታቸው ላይ ባዕድ ነው። በዓለም ላይ ያላሰለፈ ስርዓታቸው ጣለን። ከዓለም የመጨረሻ አደረገ። እልቂት አደረገ። ስለዚህ አማራው ስንኖርበት የነበረው በሰሜን በኩል የነበረው አማራ እዚህ በሸዋም በሰሜን ማለት በበጌ ምድር ነው። የለውም ጫማ የሚባል አያውቅም፣ ማንካ የሚባል አያውቅም፣ ብረት የሚባል አያውቅም። እርግጥ እንደ ደቡብ ወደ ከብት ራቁት አልሄደም እንጂ ለማኝ ፐር ካፒታ በአማራና በትግራይ የሚለያየ አይመስለኝም። ደብረ ብርሃን አስተምሬያለሁ። ደብረ ብርሃን ዳቦ ሲለምነኝ የነበረ እና ትግራይ ሻይ ጠጣ ሲሄድ ዳቦ ሲለምነኝ የነበረ ብዛታቸው አንድ ነው። ስለዚህ ለምን ይጠላል? የተጨቆነ ህዝብ ይጠላል? እንዴት ይጠላል? ያስታገረ ህዝብ ይጠላል? ቪዲዮ ይታይ እስኪ። አማራ መሬት ስንገባ የነበረው አቀባበል ባይቀበለንም ብቃት ትንሽ ስለሆነው እንጂ አይወደድም ማለት አይደለም። ይወጋንም እኮ እናድንሃለን ያለው ገበሬ በሙሉ ይወጋንም ጠላት ነው ማለት አይደለም። ብቃት ህሊናው ዝቅተኛ ነው እንጂ ስል ከወዳጅነት መንደር ያወጣል።
እና ይሄ የሚለው የብዙ ጊዜ አጋጣሚ የተናገርኩ ነው። በስሙ ተነግደዋል። ድረበር ግን ሌላው ያልከው የሃይማኖት ጉዳይ ሃይማኖት የግል ነው፣ ሀገር የሁሉ ነው ተብለዋል። እሱ የግሌ ነው ባላምንም ማንም ሊጠይቀኝ አይችልም። ግን አምናለሁ። ባላምንስ ምን ሊሆን ነው? ሊኮን ነው ደግሞ ምንድነው? ሃይማኖት የሰው ልጅ መብት ነው። መንፈሳዊ እርካታ ይሰጠዋል። የሃይማኖት ሰርቪስ የሚሰጥ የሰው የመንፈሳዊ ዲማንድ መረዳት አለበት፣ ማርካት አለበት። ዲማንድ ወረዱ ወደድም ቀላል ዘርፎር ይሄ ያገለግላሉ ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኃላፊዎች እንግዲህ ጥያቄ ላይ ማስገባት እያሟሉ ነው ወይ ይፈልገዋል። ስለፈለገው መሰጠት አለበት። እያረኩት ነው ወይ ስለፈለገው መርካት አለበት። መንግስትም የዓለማዊ ስራ ሰርቶ ማርካት አለበት። የሃይማኖት ሰዎችን ማርካት አለባቸው፣ ማስደሰት አለባቸው። እኔ እግረ መንገድ የልግለጸው በኦርቶዶክስ አምናለሁ፣ ካልቸሩ ወደዋለሁ። በኦርቶዶክስ ደግሞ በኢትዮጵያ ታሪክ ትልቅ ሚና እየተጫወተ የመጣ ነው። አሁንም ሚና አለው። ሚና የሚኖረው ግን ተስተካክሎ ከተቀመጠ ነው። የህዝቡ መንፈሳዊ ረሃብ፣ ፍላጎት ማርካት አሁን ኦርቶዶክስ በህይወት አጋጥሞት እንዳያውቅ ሁለት ሲኖዶስ ሲደርስ በዘመናችን ከዚህ ያሰቦት ናል እና የተዳከመ የፖለቲካ መሳሪያ የሆነ የፖለቲካ መሳሪያ የሚያደርጉት ናቸው መጠየቅ ያለባቸው። አሉ እኮ የሰነጠቀ ጳጳስ ስለሚሳለሙ እኮ አሉ። በኢትዮጵያ ኦርቶዶክስ ላይ ይህንን ያህል አደጋ ይህንን የሚመጥን አደጋ ደርሶበት አያውቅም። እና በኦርቶዶክስ ማነው ጥያቄ? ይሄ ምንድነው? ስለመግባት አቅም ማለት የቀለም ድብር ናከለ ቅንነት ያጡ በቃላት ጨዋታ በአንዳንድ ከሁኔታው ጋር ነጥለህ ከኮንቴክስት ጋር ነጥለህ አንዳንድ ቃላት በማዛላዋትና ካፒታላይዝ በማድረግ በፖለቲካ ጥቅማቸው ለማዋል መሰረታዊ ነገሩን ትተው ወደ የሚሄዱ ይሄ ያነሳ የተባለው ፕሮፌሰር መስፍን ነው። ግን በጣም የሚያሳዝን ነው። እና የኛ አሰበኛ ነው የሚል ሰው ከእነሱም ባድመ የኛ ነው የሚሉ ሰዎች ሲጠፉ እነዚህ እኮ ኢሳያስ ናቸው። አሰበኛ ነው የሚልም ደርግ ነው። እና ህዝቡ የኛ ነው የሚል እየተጀመረ ነው። አሰበኛ ወደብ ነው፣ እኛ ድንበር የኛ በር ነው የሚለው ያው እያለቀ እየሄደ ነው። የኤርትራ ህዝብ የኛ ህዝብ ነው፣ እኛም የኤርትራ ህዝብ ነን የሚል እያደገ ጣፍ እያወጣ በመሄድ ላይ ነው። እና እንደ ሀሳሪያ
ብርሃን ከበደ የኤርትራ ህዝብ ከስራ መሬት ሆነው እንጂ ህዝቡ አንፈልገው ያለው እሱ ያጨበጨበለት እንደዚህ ሲጠፉ አሰበኛ ነው ምን ሲጠፋ